ሰላም የዚህ ዩቲዩብ ቻናል ተከታታዮች በዛሬው ዕለት ስለ ሪሰርች ፕሮፖዛል አዘገጃጀትና አጠቃላይ ስለ ሪሰርች እንማራለን። በአጠቃላይ ስራ ከመጀመራችሁ በፊት ሪሰርች ከመጀመራችሁ በፊት ማወቅ ያለባችሁ ነገሮች ስላሉ ቪዲዮውን እስከመጨረሻ ተከታተሉት። በጣም ሪሰርች ለምትሰሩ ተማሪዎች በጣም ይጠቅማቸዋል። አሁን ወደ ትምህርቱ ቀጥታ እንገባለን። ሪሰርች ሜቶዶሎጂ እንግዲህ ሪሰርች ፕሮፖዛል እና ኦቨርኦል ሪሰርች ሜቶዶሎጂ ምንድነው ሪሰርች የሚለውን ለማየት research is a systematic search for knowledge involving problem definition, hypothesis formulation, data collection and conclusion ነው። እንግዲህ ሪሰርች በአጠቃላይ ሲስተማቲክ እና ሳይንቲፊክ በሆነ መንገድ የምንሰራው ፕሮብሌሞችን ዲፋይን የምናደርግ ሃይፖቴሲሶችን ፎርሙሌት የምናደርግ ዳታ ኮሌክት ምናምን። ስለዚህ ኦቨርኦል ሲስተማቲክ እና ሳይንቲፊክ በሆነ መንገድ መሆኑን መረዳት ያስፈልጋል። ክራይቴሪያ ኦፍ ሪሰርች ስንል ብዙ ጊዜ ሪሰርች በዋናነት የሚያገለግለን ሶሉሽን ሶልቭ ለማድረግ ፕሮብሌምን ሶልቭ ለማድረግ ነው። ኦብዘርቬብል ቤዝ የሚያደርገው ኦብዘርቬብል ኮም ኤክስፒሪየንሶች፣ ኢምፔሪካል ኤቪደንስ ከተጻፉ ጽሁፎች፣ በአይን ከሚታዩ ችግሮች ወይም ልምዶች ተነስተን ሪሰርች ልንሰራ እንችላለን። ሌላው አኩሬት የሆነ ኦብዘርቬሽን ኤንድ ዲስክሪፕሽን ሊኖረን ይገባል፣ በግልጽ የሚታይ ስለዛ ነገር የተገለጸ ነገር መኖሩን ማረጋገጥ አለብን። ኦቨርኦል ጋዘሪንግ ኦፍ ኒው ዴታ ፍሮም ፕራይመሪ ኦር ፈርስት ሃንድ ሶርስ ነው። የመጀመሪያ ዳታ መሰብሰብ አለብን። ኩዌሽነር ሊሆን ይችላል፣ ኢንተርቪው ሊሆን ይችላል፣ ፎከስ ኦብዘርቬሽንም ሊሆን ይችላል። ከነዚህ ፈርስት ሃንድ የሆነ ሶርስ ዳታ ተጠቅመን የምንሰራቸው ነገር ኬርፉሊ ዲዛይን መደረግ አለባቸው። ፕሮሲጀርስ ሳይንቲፊክ በሆነ ሪገረስ አናሊሲስ የተለያየ ስቴፖችን ሂደን ሪሰርች ላይ የምንደርስ መሆኑን ስትራይቭ ቱ ቢ ኦብጀክቲቭ ኤንድ ሎጂካል አፕላይ ኤቭሪ ፖሲብል ቴስት ይላል። ስለዚህ እንደዚህ ያሉ ፕሮሲጀርስ አንዳንዱ ካራክተሪስቲክስ ኦፍ ሪሰርች ማለት ነው። ሌላው ሪሰርች ፕሮሰስ ነው። ፎርሙሌቲንግ እንግዲህ ሪሰርች ከምን ይጀምራል ካል ብዙ ጊዜ ከፕሮብሌም ነው። ኖ ፕሮብሌም ኖ ሪሰርች ነው ብዙ ጊዜ አንለስ ቲዮሪዎችን ፕሪንሲፕልስ የሆነ አዳዲስ ግኝቶችን ለመፍጠር ካልሆነ በስተቀርና ብዙ ጊዜ ፕሮብሌሞችን ሶልቭ ለማድረግ ዲፋይን መደረግ አለባቸው ሪሰርች ፕሮብሌምስ። ሪሰርች ፕሮብሌም ደግሞ በተለይ ተማሪዎች በምናይበት ሰዓት መነሻችን ሊትሬቸር ሰርቬይ ማድረግ ነው። ሊትሬቸር ሪቪው ማድረግ፣ ሌላ ሰዎች የጻፉትን ጽሁፎች በደንብ በተገቢው መንገድ ማየት ያስፈልጋል። ዲቨሎፒንግ ሪሰርች ሃይፖቴሲስ ለሪሰርች ሃይፖቴሲስ ነል እና አልተርኔቲቭ ሃይፖቴሲሶችን ማስቀመጥ አንዱ ፕሮሰስ ነው። ሪሰርች ዲዛይን ማስቀመጥ አለብን። ምን አይነት ሪሰርች ዲዛይን ነው የምንጠቀመው የሚለው ኤክስፕላናቶሪ ነው፣ ዲስክሪፕቲቭ ነው፣ እንደዚህ የመሳሰሉ በቀጣይ የምናያቸው ናቸው። ኮሌክቲንግ ዘ ሪሰርች ዳታ ነው። በምን አይነት መንገድ ነው ኮሌክት እዚህ በኢንተርቪው ነው፣ በሰርቬይ ነው፣ በተለያየ መንገድ ኤክስኪዩሽን ኦፍ ዘ ፕሮጀክት ነው። እንግዲህ እያንዳንዱ የተሰበሰበውን ዳታ አናላይዝ የምናደርግበት፣ ሃይፖቴሲሶች ቴስት የምናደርግበት፣ አጠቃላይ ሪፖርት ራይቲንግ ኤንድ ፕሬዘንቴሽን ኦፍ ኦቨርኦል ሪዘልት፣ እነዚህ ፕሮሰስ ኦፍ ሪሰርች ብለን እናያለን። አጠቃላይ በአንድ ሪሰርች ፕሮፖዛል የሚይዛቸው ሜን ኮምፖነንት ኢንትሮዳክሽን፣ ሊትሬቸር ሪቪው እና ሜቶዶሎጂ የሚባሉትን ነው። በኢንትሮዳክሽን ስር እነዚህ ቲዮሬቲካል ሪሰርች ፕሮብሌም፣ ሪሰርች ራሽናል የመሳሰሉ አሉ። ቀጥታ ኢንትሮዳክሽን ምንድነው የሚለውን እናያለን። ኢንትሮዳክሽን በምናወራበት ሰዓት the core concept of terminology so that someone who is not topic expert will have the necessary information to understand the research problem you will present ይላል። እንግዲህ ኮር ኮንሴፕት ነው የአንድ ሪሰርች ጥናት ባክግራውንድ ኦፍ ዘ ስተዲ ላይ የምናስቀምጣቸው ምንድነው ኦቨርኦል ለምናጠናው ጥናት ኢንፎርሜሽን የምንሰጥበት መነሻ ሐሳብ የምንሰጥበት አንድ ኤክስፐርት ያልሆነ ሰው ከየት ተነስቶ ወዴት እንደሚሄድ ስለምን እንደምናጠና ከታይትላችን ይነሳል። ቀጥታ ባክግራውንድ ኦፍ ዘ ስተዲ ኮር ኮንሴፕት ነው ማለት ወይም ተርሚኖሎጂ የሚቀመጡበት ፓርት ነው። በዚህ ውስጥ ለምሳሌ እንደዚህ ያለ አንድ ኤግዛምፕል ኢንትሮዳክሽን ብናወራ underweight in children under 24 months is a critical issue
particularly in developing countries like Nepal ይላል። This presentation explores the factors contributing to underweight conditions among this vulnerable age group, focusing on socio-demographic ፎከስ የምናደርገው ማለት ነው። ሶሲዮ-ዲሞግራፊክ አለ፣ ማተርናል አለ፣ ቻይልድ ሪሌትድ ፋክተርስ። እንግዲህ ኦቨርኦል ለአንድ ህፃን ከ2 ዓመት በታች ለሆነ ህፃን አንደርዌይት ለመሆኑ ምክንያቶች ምንድን ናቸው? ሶሲዮ ኢኮኖሚክ ዲሞግራፊክ ነው። በሶሲዮ ኢኮኖሚክ ዲሞግራፊክ ብዙ ነገሮች አሉ። ማተርናል ነው ወይ ቻይልድ ሪሌትድ ፋክተርስ ናቸው። እነዚህ ራሱ ይተነተናሉ ማለት ነው። ኦቨርኦል ግን ግንዛቤ አሁን ስለዚህ በምናስቀምጥበት ሰዓት ሰውየው ወይም ሪደሩ ግንዛቤ የሚጨብጥበት ፓርት ማለት ነው። በመቀጠል ሪሰርች ፕሮብሌም ነው የምንሄደው። ሪሰርች ፕሮብሌም ስናወራ ብዙ ጊዜ ሃይላይቲንግ አን ኢሹ ኒዲንግ ኢንቨስቲጌሽን ነው። እንግዲህ አንድ ነገር ኢንቨስቲጌት መታየት ያለበት መመርመር ያለበት ሪሰርች መደረግ ያለበት ነገር ሪሰርች ፕሮብሌም እንለዋለን። Defining it clearly guide data collection, research design, ensuring relevant and focused study ላይ በትክክል የሪሰርች ፕሮብሌማችን ዲፋይን ካደረገ ኦቨርኦል ዳታ ኮሌክሽን የምንበለው ሪሰርች ዲዛይን የምንበለው ስቴፖችን በሙሉ በደንብ የምናውቅበት ነው። እንግዲህ ሪሰርች ፕሮብሌም ላይ ክሊር ካልሆነ ብዙ ጊዜ አምቢጊቲ ይፈጥራል። ከየት ተነስተን ኦብጀክቲቭ ላይ እንቸገራለን። ስለዚህ ብዙ ጊዜ ተማሪዎች ሪሰርች ቶፒክ ስንመርጥ ሪሰርች ፕሮብሌሞቻችንን በደንብ ማየት ያስፈልጋል። ምንድነው ያለው ፕሮብሌም? ምንድነው ሌላው? ምክንያቱም ዛሬ ያልተጻፈ ብዙ ሊትሬቸር አለ። ስለዚህ ሌሎቹ ጽፈው እኛ ግን አድረስ ያልተደረገ ፕሮብሌም እንዳለ ማወቅ አለብንና clearly explain and articulate the research problem that you will ultimately aim to address or solve ይላል። ምክንያቱም በግልጽ ሪሰርች ፕሮብሌሙን ካስቀመጥን ያንን ነገር ሶልቭ ለማድረግ አንቸገርም ማለት ነው። you feel maybe obvious የታወቀ ሊሆን the problem that your problem is obvious but you still need to make it explicit here ይላል። እንግዲህ ችግሩ ሊታወቅ ይችላል፣ ነገር ግን ፋርዘር መጠናት ያለበት ነገር እንደ ሪሰርች ፕሮብሌም ነው። ስለዚህ እያንዳንዳችን ሁሉ ጊዜ ፔፐር ስንሰራ ምንድነው ያለው ፕሮብሌሞቹ በደንብ ዲፋይን መደረግ አለባቸው። ፕሮብሌሙን ዲፋይን ከተደረገ ኦቨርኦል ሲስተሙ ፋንክሽን እንዲያደርግ ያስችለናል ማለት ነው። ሲቀጥል ሪሰርች ፕሮብሌም ለምሳሌ underweight contributed significantly to the global burden of disease ይላል። እንግዲህ የልጆች መቀንጨር ነው የሚባለው። ይሄ significantly ለበሽታ ተጋላጭነቱ በዓለም አቀፍ ደረጃ ብዙ ኮንትሪቢዩት ያደርጋል። 10 million children under 5 die annually from preventable causes often due to malnutrition ይባላል። እንግዲህ በዓለም ላይ ከ10 ሚሊዮን ህጻናት በላይ በዚህ malnutrition ወይም በመቀንጨር ምክንያት ህይወታቸውን ያጣሉ። Decline in underweight prevalence among under 5 in Nepal from 39% in 2006 to 27 እንግዲህ የህፃናት መቀንጨርን ወይም አንደርዌይት የመሆንን ሁኔታ በኔፓል በተሰራው ስራ ከ39% ወደ 27% ለማድረግ ስለዚህ ክሊርሊ ዲፋይን መደረግ አለ። ፕሮብሌሞቹ መታወቅ አለባቸው። ስለዚህ ፕሮብሌሞቹን ካወቅን ነው ሪሰርች ኦብጀክቲቭ ሴት የምናደርገው። እንግዲህ በመቀጠል የምናየው ራሽናል ኦፍ ዘ ስተዲ ነው። ራሽናል ኦፍ ዘ ስተዲ ምንድነው ኮንትሪቢዩት የሚያደርገው? ይህ ጥናት እኔ የምሰራው ፕሮፖዛል እኔ የምሰራው ሪሰርች ለህብረተሰቡ ምን ጠቀሜታ ያስገኛል? ለአካዳሚሻንስ ምን ያስገኛል? ለኮሚኒቲ ምን ያስገኛል? ምን ቤኔፊት ያገኛሉ የሚለውን ለምሳሌ the study aimed to identify causes of underweight among children አለ። ቅድም ችግሮችን አየን። አሁን ደግሞ አይደንቲፋይ ማድረግ ለአንደርዌይት ወይም ለመቀንጨር ምክንያቶቹ ምንድናቸው? ማተርናል ፋክተር ነው፣ ሶሲዮ ዲሞግራፊክ ፋክተር ነው፣ ቻይልድ ሪሌትድ ፋክተር ነው። እነዚህ ውስጥ የትኛው ነው ሲቪር የሆነው? የትኛው ነው ሃይሊ ኮንትሪቢዩት እያደረገ ያለው የሚለውን በራሽናል ኦፍ ዘ ስተዲ ወይም በሪሰርች ኦብጀክቲቭ በቀጣይ የምናየው ነገር ይሆናል። ሌላው ፎከስ ኦን ሩራል ኤሪያስ malnutrition due to various socio-economic factor። እንግዲህ ታርጌት ግሩፑንም ሩራል ኤሪያዎች ላይ ብዙ ጊዜ malnutrition ወይም የመቀንጨር
ችግር የሚያጋጥማቸው ገጠራማ አካባቢ መሆኑን አስቀምጧል። ሌላው ኢምፖርታንስ ኦፍ ሬይዚንግ አዌርነስ እንግዲህ ምንድነው ቤኔፊቱ? ይሄ ሪሰርች ምንድነው ፋይናሊ የሚያመጣው አውትካም ስናወራ ማለት ነው። ኢምፖርታንስ ኦፍ ሬይዚንግ አዌርነስ ኤንድ ኢምፕሊሜንቲንግ ሶሉሽን ፎር ማልኒትሪሽን ይላል። ስለዚህ አንዱ የዚህ ጥናት ጠቀሜታው አዌርነስ መፍጠር፣ ግንዛቤ ህዝቡ ህብረተሰቡ እዛ በገጠራማው አካባቢ ያለ ህብረተሰብ ለመቀንጨር ምክንያቶችን አዌርነስ እንፈጥራለን ማለት ነው። ከዚህ በመነሳት ሪሰርች ኦብጀክቲቫችን ሴት እናደርጋለን። እንግዲህ ፕሮብሌሞችን አየን፣ ራሽናሉን አወቅን። ከዛም በኋላ ደግሞ ሪሰርች ኦብጀክቲቭ ነው። ሪሰርች ኦብጀክቲቭ ጀነራል ኦብጀክቲቭ የምንለው to assess factors associated with underweight among children below 24 months or 2 months ነው። ስለዚህ ፋክተሮችን አሰስ ፋክተርስ associated with underweight ከአንደርዌይት ለመቀንጨር ምክንያት የሆኑትን ፋክተሮችን አሰስ ያደርጋል ማለት ነው። ትልቁ ጀነራል ኦብጀክቲቭ እንግዲህ ሪሰርች ፕሮብሌም ላይ እንስላየን ማለት ነው። ስፔሲፊክ ኦብጀክቲቭ ደግሞ በምናይበት ሰዓት ሶሺዮ ኢኮኖሚክ ዲሞግራፊክ ካራክተሪስቲክስ ማተርናል ፋክተር ቻይልድ ሪሌትድ ፋክተርስ አሶሲኤትድ ዊዝ አንደርዌይት አሰስ ያደርጋል ማለት ነው። ስፔሲፊክ ኦብጀክቲቭ ከነዚህ ጋር ሪሌትድ ናቸው ወይ የሚለውን ስፔሲፊካሊ እያንዳንዱ ዲቴል የሚታይ ይሆናል። ስለዚህ ስፔሲፊክ ኦብጀክቲቫችን ቤዝ የሚያደርገው ምንድነው? ከስቴትመንት ኦፍ ፕሮብሌም ነው ስለሆነ ፕሮብሌሞቻችን ላይ በደንብ ክሊር መሆን ከዛም በኋላ ሴት እናደርጋለን ኦብጀክቲቫችን። ኦብጀክቲቭ ሴት ካደረግን በኋላ ወደ ሪሰርች ኩዌሽን እንሄዳለን። ሪሰርች ኩዌሽን ደግሞ ከኦብጀክቲቭ ይነሳል። what are the factors associated with underweight among children below 24 months? እንግዲህ ምንድን ናቸው ፋክተሮቹ? ለመቀንጨር ምክንያት የሆኑ እነማን ናቸው? በተለይ ከሁለት ዓመት በታች ለሆኑ ህጻናት የመቀንጨር ምክንያት እነማን ናቸው የሚለውን እንድናውቅ ያስፈልገናል። ስለዚህ ሪሰርች ኩዌሽናችንን ስናስቀምጥ በትክክል እንደዚሁ በጥያቄ መንገድ is there any association between demographic characteristics, maternal factors, children related factors and underweight among children? አሶሲዬሽን አለው ወይ? ግንኙነት አለው ወይ? እነዚህ ፋክተሮች ከአንደርዌይት ጋር ከመቀንጨር ጋር ዝምድና አላቸው ወይ የሚለው በጥናቱ ይረጋገጣል ማለት ነው። በመቀጠል ሃይፖቴሲስ ቴስቲንግ እናያለን። ሃይፖቴሲስ እንግዲህ ብዙ ጊዜ HO እና H1 የምንለው ወይም null hypothesis እና alternative hypothesis የምንለው። ስለዚህ there is no significant association between demographic characteristics, maternal factors, children related factors and underweight among children አለ። ምንም significant የሆነ association ግንኙነት የላቸውም ብሎ ይነሳል null hypothesis። alternative ደግሞ there is significant association between እንግዲህ ይሄ በጥናት በኋላ የሚረጋገጥ ይሆናል ማለት ነው። ከዛ ቻፕተር 2 ወደ ሊትሬቸር ሪቪው ሴክሽን ነው የምንገባው። ሊትሬቸር ሪቪውን በምናይበት ሰዓት ሶስት መሰረታዊ ነገሮች አሉ። አንደኛው ቲዮሬቲካል ሊትሬቸር ሪቪው ነው። ሌላው ኢምፔሪካል ሊትሬቸር ሪቪው፣ ቀጥሎ ሶስተኛው ሪሰርች ጋፕን እናያለን ማለት ነው። ቲዮሬቲካል ፍሬምወርክ በምናወራበት ቅድም ከባክግራውንድ ኦፍ ስተዲ የተነሳ መንደርደሪያዎቹ እዚህ ላይ በጣም በስፋት ይተነተናሉ ማለት ነው። ባክግራውንድ ኦፍ ስተዲ በጣም አንድ ፔጅ ሁለት ፔጅ በላይ አይኬድምና እዚህ ጋር ግን ቲዮሬቲካል ፍሬምወርክ ላይ ግን እያንዳንዱ ሞዴልስ እያንዳንዱ ቲዮሪ ካራክተር ፋክተርስ በሙሉ በቲዮሬቲካል ፍሬምወርክ ላይ ሊትሬቸር ሪቪው ላይ ዲፋይን ኤክስፕሌን ይደረጋሉ ማለት ነው። ስለዚህ ዲስከስ ማድረግ አናላይዝ ማለት ኪ ቲዮሪስ ሞዴልስ እና እነዚህ በደንብ በቲዮሪ ላይ ቲዮሬቲካል ፍሬምወርክ ላይ በደንብ ልናስቀምጥ ይገባል ማለት ነው። በመቀጠል ኢምፔሪካል ስተዲ ነው። ኢምፔሪካል ስተዲ ሌሎች ያጠኑት ምንድነው? ከአንድ ቦታ የተጠና ምን ይመስላል? ለምሳሌ አንደርዌይት ስለ ማልኒትሪሽን ስለ አንደር ስለመቀንጨር የተጻፉ ከተለያዩ ቦታ ላይ አመጣን ኦርጋናይዝ አድርገን የምናስቀምጥበት ፓርት ቢኖር empirical study ነው። in this section discussion and synthesis the finding of empirical ነው የሚለው evidence based በትክክል ተጨባጭ ጥናቶች ሌላ ቦታ ላይ የተጠኑ ጥናቶች ምን ይመስላሉ? if your topic is very novel look at adjacent literature በጣም ሊትሬቸሮቻችንን በደንብ ማየት ተገቢ ነው። ስለዚህ empirical ፓርቱ
የሚያሳየው ምንድነው? የተጠኑ ጥናቶች ምን ይመስላሉ የሚለውን በኢምፔሪካል ስቴጅ ላይ እናስቀምጣለን። በመቀጠል ሪሰርች ጋፕ ነው። ሪሰርች ጋፕ ምን ልንሞላ ነው እኛ የመጣ ነው? ምክንያቱም ብዙ የተጻፉ ጽሁፎች ይኖራሉ። ብዙ ከተጻፉ ጽሁፎች ውስጥ ሌላው ሰርቶ ያልመለሰው ፓርት ምንድነው? እኛ ልንመልሰው የሚገባ የሚለው ሪሰርች ጋፕ ነው። ኢንተርፌር የምናደርግበት ለምሳሌ አድረስ ያልተደረገ ሪሰርች ጋፕ is a question or a problem that has not been answered by any of the existing studies። በማንኛውም ሪሰርቸር ያልተመለሰ ነገር መሆን አለበት። sometimes a research gap exists when there is a concept or new idea that hasn't been studied at all። ብዙ ጊዜ ታይም ፋክተር ሊኖር ይችላል፣ ልዩነት ሊኖር ይችላል፣ ሜትሮሎጂካል ፋክተሮች ሊኖሩ ይችላሉ። ያጠናን በተለያየ መንገድ ያልተመለሱ ያልተጠኑ ነገሮች በሚኖርበት ሰዓት ጂኦግራፊካሊ ሊኖር ይችላል። ለምሳሌ ኔፓል ውስጥ የተጠናው ኢትዮጵያ ውስጥ ላይሰራ ይችላል። ኢትዮጵያ ውስጥ የተጠናው ኢሮፕ ውስጥ ካለው ጥናት ጋር ላይሆን ይችላል። ስለዚህ ጥናቶች በሚጠኑበት ታይሞች ሊታዩ ይችላል፣ ጂኦግራፊካሊ ሊታይ ይችላል፣ ሜትሮሎጂካሊ ልናያቸው ይገባል። ስለዚህ ምንድነው ሪሰርች ጋፓችን እኛ ልንሞላው የፈለግነው unresolved issue current body of knowledge ይላል። ስለዚህ creating an opportunity for further investigation እንደገና ኦፖርቹኒቲ የምንፈጥርበት ለሌላው ቤዝ የምንሆንበት ስለሆነ ሪሰርች ጋፕ ላይ ምንድነው ያልተነካ ፓርት ነው ልንሞላ የሚገባ ማለት ነው። በመቀጠል ሪሰርች ሜትሮሎጂን እናያለን። ሪሰርች ሜትሮሎጂ በምናይበት በዋናነት ሪሰርች ዲዛይን ነው። ሪሰርች ዲዛይን ማለት ደግሞ it's a master plan specifying the methods procedures for collection and analyzing the needed information። ፕላን ነው፣ ማስተር ፕላን ነው። ኦቨርኦል ዲዛይን የምናደርገው ፕላን ነው። ምን አይነት ሪሰርች ዲዛይን ነው የምንከተለው? ኤክስፕላናቶሪ ነው፣ ዲስክሪፕቲቭ ነው፣ ሚክስድ ነው የምናምን የሚሉትን የምናይበት ፓርት ቢኖር ሪሰርች ዲዛይን ነው። it is a plan structure and strategy አጠቃላይ የምንሄድበትን አቅጣጫ የሚገልጽበት ቢኖር ሪሰርች ዲዛይን እንላለን። ሪሰርች ዲዛይን በምናይበት ሰዓት ብዙ ጊዜ is a blueprint ይባላል። ያው ሮድ ማፕ እንደማለት blueprint for data collection analysis and report writing ማለት ነው። ታይፕ ኦፍ ሪሰርች ዲዛይን ምን ይባላል? ኤክስፕሎራቶሪ አለ፣ ዲስክሪፕቲቭ ኤንድ ዲያግኖስቲክ አለ፣ ሃይፖቴሲስ ቴስቲንግ የመሳሰሉት በሪሰርች ዲዛይን ውስጥ የሚካተት ምን አይነት ነው? ኤክስፕሎራቶሪ የራሱ ትንታኔ አለው፣ ዲስክሪፕቲቭ የራሱ ትንታኔ አለው፣ ሃይፖቴሲስ። ስለዚህ ምን አይነት የሪሰርች ዲዛይን ቫሊዲቲ ኢንሹር ሪሰርቸር ሜዠር ዋት ኢንተንድድ ቱ ዱ ማለት ነው። ስለዚህ ቫሊዲቲ እና ሪላያቢሊቲ ወደኋላ እናያለን። አጠቃላይ እንደዛ ያሉትን ነገሮች ሪሰርች አፕሮቻችን ብዙ ጊዜ ወይ ኳንቲቴቲቭ ወይ ኳሊቴቲቭ ካልሆነ ደግሞ ቤስት የሚባለው ሚክስድ ሲሆን ነው። ስለዚህ ምን አይነት ኳንቲቴቲቭ ነው? ኳሊቴቲቭ ነው። ኳንቲቴቲቭ ስንል እነማን ናቸው? ኳሊቴቲቭ ስንል እነማን ናቸው? ሚክስድ ማድረጉ ደግሞ ሞር አፕሮፕሪየት እና ቤስት የሚባለው ሪሰርች አፕሮች ሚክስድ ታይፑ ነው። እንግዲህ ዳታ ስለ ኳሊቴቲቭ እና ኳንቲቴቲቭ እዚህ ጋር ኳሊቴቲቭ ሪሰርች የምንላቸው አብዛኛው explores underlying reasons and motivations using unstructured የሆነ or semi-structured method like interview and focus group እንደ ኳሊቴቲቭ ሪሰርች እናያቸዋል። ኳሊቴቲቭ እንግዲህ ምንድነው? ስትራክቸርድ አይደሉም፣ ብዙ ጊዜ ሰሚ ስትራክቸርድ ናቸው ወይም አንስትራክቸርድ ኦፕን ኢንደድ ናቸው። የምንጠይቃቸው ግሩፖችም ስሞል ሳይዝ ያላቸው ሰዎች ናቸው። ኢንዴፕዝ የሆነ ነገር ሪፖርት ለመስራት ከተፈለገ ብዙ ጊዜ ይሄ ኳሊቴቲቭ የሆነ ሳምፕል ሳይዛቸውን በጣም አነስተኛ የሆኑ ነገር ግን አንስትራክቸር ናቸው፣ በጣም ኦፕን ናቸው። ስለዚህ ወይ በኢንተርቪው ነው ወይ በፎከስ ግሩፕ ዲስከሽን የምንሄዳቸው ላይክ ኢቭን ኦብዘርቬሽንም ኳሊቴቲቭ ናቸው። በእንደዚህ አይነት ምናምን ሪሰርች የምንሰራ ከሆነ ኳሊቴቲቭ እንላለን። ኳንቲቴቲቭ የምንላቸው ደግሞ ኒውሜሪካሊ ወይም ስታቲስቲካል አናሊሲስ ሰቻ ሰርቬይ ኤንድ ሎንጊቱድናል ማለት ታይም ሲሪስ አናሊሲስን ተከትለን በሆነ ታይም እየተጀመረ እያለ በወርም በቀንም በምንም የምናጠናው ጥናት ሎንጊቱድናል እንላለን። ሰርቬይ ሜተድ ነው ወይ
ኩዌሽነርን በትነን የምንሰበስበው ብዙ ጊዜ ሰርቬይ የምናካሄድ ከሆነ ስትራክቸር የሆነ yes or no ወደ ሜዠርመንት የምናያለን። ላርጅ ሳምፕል ሳይዝ የምንጠቀምበት ብዙ ጊዜ ኳንቲታቲቭ ሪሰርች ላይ ነው። ስለዚህ ሪሰርች ዲዛይናችንን ማወቅ ያስፈልጋል። ሚክስድም ማድረግ ይቻላል። ቤስት የሆነው ሚክስድ ነው። ከሰርቬዩ እንደገና ከኢንተርቪው ሲደረግ ሞር የበለጠ ፎከስ ግሩፕ ዲስከሽን ሲደረግ እነሱም የየራሳቸው ፕሮሲጀር ስላሉ በደንብ እነዚህ ላይ ግልጽ መሆን ያስፈልጋል። ሌላው ዳታ ኮሌክሽን ሜተድስ ኤንድ ቱልስ ነው። ዳታ ኮሌክት የምናደርገው አንደኛው ከፕራይመሪ ዳታ ሶርስ ነው። ሰከንዳሪ ዳታ ሶርስ አሉ። ፕራይመሪ የምንላቸው ላይክ ኤክስፐሪመንትስ፣ ኩዌሽነር፣ ኦብዘርቬሽን፣ ኢንተርቪው ቱ ጋዘር ፈርስት ሃንድ ኢንፎርሜሽን እንግዲህ ወይ ከኤክስፐሪመንት ነው ወይ ከኩዌሽነር ወይም ሰርቬይ ነው ወይ ኢንተርቪው እናደርጋለን ማለት ነው። ኦብዘርቬሽን አይተን ፈርስት ሃንድ የሆነ ኢንፎርሜሽን ኮሌክት ማድረግ እንችላለን ፕራይመሪ ዳታ ሶርሶች። ሰከንዳሪ ስናወራ ብዙ ጊዜ ሪቪዊንግ ሊትሬቸር ሪቪው ነው፣ ኦፊሻል ሪፖርት፣ ላይብራሪ ሶርስስ ፎር ኤግዚስቲንግ ዳታ ማለት ነው። ስለዚህ ፕራይመሪ ዳታ ሶርሶቻችን ምንድን ነው? ኢንተርቪው ማድረግ ነው የፈለግነው። ኢንተርቪው የምናደርግ ከሆነ ወደ ኳሊቴቲቭ እየሄድ እንደሆነ ማወቅ፣ ኦብዘርቬሽንም ወደ ኳሊቴቲቭ እንደሆነ፣ ኩዌሽነር ከሆነ ኤክስፐሪመንታል ነው ወይስ ምን አይነት ነው እየተጠቀምን ያለው? የኦፊስ ሪፖርት ሰከንዳሪ ዳታዎቻችን ላይ በደንብ እነዚህ ዙሪያ ላይ ግልጽ የሆነ ቴክኒኮች ውስጥ በምን መንገድ ነው የምንሰበሰበው? ኮመን ቴክኒክ ኢንክሉድ ኢንተርቪው ማድረግ፣ ሰርቬይ ማድረግ ወይም ኩዌሽነር በትኖ ለብዙ ላርጅ ሳይዝ ኦብዘርቭ አድርጎ ቀጥታ ከምናየው ነገር የምንሰበስበው ይኖረናል። ፎከስ ግሩፕ ዲስከሽን የሆኑ ግሩፖችን ሰብስቦ በማወያየት ብሬንስቶርም በማድረግ ዶክመንት አናሊሲስ እና እዚህ ላይ ክሊር መሆን ይጠበቅብናል ማለት ነው። በመቀጠል ሳምፕሊንግ ስትራቴጂያችን ምን አይነት ሳምፕሊንግ ነው አዶፕት ማድረግ የፈለግነው? what will your sample size ሳምፕል ሳይዛችንስ እንዴት ነው? ፖፑሌሽናችንን እናውቀዋለን ወይ? ፖፑሌሽኑ ሆሞጂኒየስ ነው ወይ ሄትሮጂኒየስ ነው ወይ? ስለዚህ ሳምፕላችንን እንዴት አድርገን ነው ከባያዝ ፍሪ የሆነ ሳምፕሊንግ ሜተድ ምን አይነት ሳምፕሊንግ ሜተድ ነው እናወጣው የሚለውን ክሊር ማድረግ። ለምሳሌ ፖፑሌሽናችን በጣም ሰፊ ሊሆን ይችላል። ምናጠናው ጥናት ለምሳሌ ጥናቱ በጣም ሰፊ ሆኖ ምን አይነት ጥናት ነው? ሴንሰስ ፖፑሌሽን ምናጠና ከሆነ ስለ ሴንሰስ እያወራን ነው። ከፖፑሌሽን ውስጥ ወይም ሳምፕሊንግ ድሮ የምናደርግ ከሆነ ፕሮባቢሊቲ ሳምፕሊንግ ነው፣ ነን ፕሮባቢሊቲ ሳምፕሊንግ ነው። ስለዚህ ምን አይነት ሳምፕሊንግ ሜተድ እንደምንጠቀም ክሊር መሆን አለበት። ፕሮባቢሊቲ ብዙ ጊዜ ስናወራ ራንደም ሴሌክሽን ensuring equal chance for all elements ይላል። ፕሮባቢሊቲ የምንጠቀም ከሆነ ሲምፕል ራንደም ነው፣ ስትራቲፋይድ ነው፣ ሲስተማቲክ ነው፣ ክለስተር ነው። ስለዚህ ስለነዚህ ሁሉ ዲቴል ማወቅ ይጠበቃል። ስለ ስትራቲፋይድ፣ ስለ ራንደም፣ ስለ ክለስተር ማወቅ ፕሮባቢሊቲ የምንጠቀም ነን ፕሮባቢሊቲ ከሆነ የጀጅመንታል የምንለው ነው። ቀጥታ ሪሰርቸሩ ፐርፐዚቭሊ አሳይን የሚያደርጋቸው ኮታ ሊጠቀም ይችላል፣ ስኖቦል የሚባለው። ስለዚህ ኮንቪኒየንት ናቸው። እነዚህ ሪሰርቾችን ሊመልሱልን ይችላሉ። እኔ የምፈልገው በተለይ ብዙ ጊዜ ኢንተርቪው ለማድረግ ከተፈለገ ኮንቪኒየንስ እነዚህ እከሌ ጥሩ እውቀት አላቸው በዚህ ዙሪያ ላይ በቂ መልስ ላገኝ ይችላል ካለ ኮንቪኒየንስ ሊጠቀም ይችላል። በሰርቬይም በኩዌሽነርም ይቻላልና ነገር ግን የምንጠቀማቸው ፐርፐዚቭ ነው። ምን አይነት ነን ፕሮባቢሊቲ እና ፕሮባቢሊቲ ሳምፕሊንግ ስትራቴጂያችን ላይ ክሊር መሆን፣ ክላስተር ነው፣ ሲስተማቲክ ነው። በእነዚህንም በደንብ ማንበብ ማወቅ ያስፈልጋል። ሌላው ሜዠርመንት ኦፍ ስኬልስ ነው። ሜዠርመንት ስኬልስ እናውራ እዚት ኖሚናል፣ ኦርዲናል፣ ኢንተርቫል፣ ሬሽዮ ነው፣ ስኬል ነው። ሊከርት ስኬል ነው የምንጠቀመው። ምን አይነት ነው? ራንክ ነው ወይ? yes or no ኖሚናል ነው። ለምሳሌ yes or no ነው ማለት ያለብን ወይስ አግሪ፣ ስትሮንግሊ አግሪ፣ ዲስአግሪ። ለምሳሌ ሄራርኪካል ከሆነ ኦርዲናል ነው ወይ ኢንተርቫል ነው ወይ ስኬል ነው ወይ የሚለው በእነዚህ ዙሪያ ላይ በቂ እውቀት ግንዛቤ ልንይዝ ይጠበቅብናል። ስለዚህ ሜዠርመንት እንትናችንን በትክክል ማወቅ። ኳሊታቲቭ ዳታ ዩዝስ ዲስክሪፕቲቭ ኮንሰፕት ኳንቲታቲቭ ዳታ ኢምፕሎይስ ስታቲስቲካል ሜጀርስ። እንግዲህ ኳንቲታቲቭ ብዙ ጊዜ ስናወራ ቅድም እንዳየነው በሰርቬይ ሚን፣ ስታንዳርድ ዲቪዬሽን፣ ፍሪኩዌንሲ፣ ፐርሰንት የመሳሰሉትን
ኢንፈረንሻል ስታቲስቲክስ ላይ ሪግሬሽን ሊሆን ይችላል፣ ኮሪሌሽን ይችላል፣ ካይ ስኩዌር፣ ቲ ቴስት ምናምን የመሳሰሉ እነሱ ያው ቪዲዮም ስላለ ያንን ቪዲዮ መከታተል ትችላላችሁ። ስለ ቲ ቴስት፣ ካይ ስኩዌር ቴስት ምን አይነት ዳታ ነው የምንጠቀመው፣ የዳታ ኮንቲኒየስ ነው ወይ ዲስክሪት ነው ወይ፣ ስለ ዳታዎችን ታይፕ ሁሉ ማወቅ ይጠበቅብናል እና ምን አይነት ሜዠርመንት ስኪል ነው ፍሮም ስትሮንግሊ ዲስአግሪ እስከ ስትሮንግሊ አግሪ ድረስ የምንመጣ ሊከርት ስኬል መሆኑን በደንብ እዚህ ላይ ግልጽ የሆነ ነገር መያዝ። ለዚህ ደግሞ የሚጠቅማችሁ በዋናነት ሊትሬቸር ሪቪውን ማወቅ ይጠቅማቸዋል። በመቀጠል ደግሞ ኤአይ ተጠቅመን ባይዘው እንዴት ሊትሬቸሮችን በቀላሉ እንደምንሰራ ፍሪ የሆኑ ቨርዥኖች አሉ። እንደገና ለሪሰርቻችን በጣም የሚያግዙን በሚቀጥለው እናቀርብላችኋለን። ተከታተሉት ባይዘው። ስለዚህ ኦቨርኦል እዚህ ጋር የምናየው ደግሞ ሪፖርት ራይቲንግ ኤንድ ኢቲካል ኮንሲደሬሽን ሪፖርታችን ኦቨርኦል ሪሰርቻችን በምንሰራበት ሰዓት ታይትል ፔጅ ያስፈልገናል፣ አብስትራክት ያስፈልገናል፣ ኢንትሮዳክሽን ያስፈልገናል፣ ሜተድስ የተጠቀምናቸው ሪሰርች ሜተድሶቻችን ምንድን ናቸው፣ ሪዛልታችን የቻፕተር 4 ዲስከስ መደረግ አለባቸው፣ ውጤቶቹ ኮንክሉዥን ቻፕተር 5 ሪኮሜንዴሽን፣ ሪፈረንሳችን ጋር ስንመጣ ሃርቫርድ ነው ኤፒኤ ነው ወይስ ምንድነው የምንጠቀመው። ስለዚህ የተለያዩ አፔንዲክስ አታች የምናደርጋቸው ዶክመንቶቻችን ሁሉ በደንብ መለየት ያስፈልገናል። ኢቲካል በምናወራበት ሰዓት እያንዳንዱ ሪሰርቸር አንድ ትሩዝፉል መሆን አለበት። ያላወቀው ነገር ወይም ለመጥፎ ነገር እንዳይጋለጥ ስማቸው መጠቀስ የለበትም። ኤኬሌ እንዳለው አይባልም ሪሰርች ላይ። ስለዚህ አኖኒሚቲ መጠበቅ፣ ስማቸው መገለጽ የሌለበት ነገር። ስለዚህ እንደዚህ ያለ ኢቲክስ መከበር አለበት በሪሰርች። የሰው ስም ተገልጾ ለሌላ ቫዮለንስ ወይም ላልተፈለገ ነገር ማያውቁት ነገር ራሱ ሪሰርች መደረግ የለበትም እና ሪስፖንደንቶቻችን በደንብ ግንዛቤ እንዲኖራቸው ማስቻል አለብን። ቫሊዲቲ እና ሪላያቢሊቲ ብዙ ጊዜ ኮቫልች አልፋ የምንለውን ሪላያቢሊቲ እንጠቀማለን። ስለዚህ ክሪቲካል ፎር ትረስት ፎር ዘ ሪዛልት ይላል። ስለዚህ እነዚህ ዙሪያ ላይ በደንብ ጠለቅ ያለ እውቀት ዝርዝር ማወቁና ከዛም በኋላ እናንተ የምትሰሩበትን ከፔፐራችሁ ጋር አዛምዳችሁ መሄድ አለባችሁ የሚል ነው። እንግዲህ ቪዲዮውን አይ ሆፕ እየወደዳችሁት ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በመቀጠል ታይም ቴብል በተለይ ሪሰርች ፕሮፖዛል ስንሰራ ታይም ቴብል ያስፈልገናል። ታይም መቼ ጀምረን መቼ እንደምናቆም ማለት ነው። በመቀጠል በጀት ነው። በጀት ምን ያህል ያስፈልገናል ለስቴሽነሪ ለሌሎች ጥናት ለምናደርግበት ለትራንስፖርት ለሌላ አበል ምን ከፍል ከሆነ ለዳታ ኮሌክተርስ እንደዚሁ በጀታችንን እናስቀምጣለን። ስለዚህ አይ ሆፕ በቀጣይ ሰፋ ያለ ደግሞ ሌላ ፕሬዘንት እናደርግላችኋለን። ኳንት ዳታ አናሊሲስ እንደዚህ ያሉ ዲስክሪፕቲቭ ስታቲስቲክስ፣ ኢንፈረንሻል ስታቲስቲክስ የመሳሰሉትን እንድታውቁ እናደርጋለን። ስለዛሬው እናመሰግናለን። ቪዲዮውን ላይክ ሼር ማድረግ አትርሱ። ቴንክ ዩ